ሻሎም የጌታ ቤተሰቦች ዛሬ የምናየው የእግዚአብሔር ሐሳብ እምነት ያለው ሰው ማን ነው? አይ ቲንክ በልማዳችን ተደጋጋሚ በቤተክርስቲያን ካየነው እንዲህ አይነት አነጋገር እናገራለን አይደል? እሱ እምነት አለው፣ እሷ እምነት አላት፣ የሱ እምነት ታላቅ ነው፣ እሷ እምነት ግን ምናልባትም ደከም ያለ እምነት ስላላት የሚል አነጋገር ይዘወተራል። መነሻው ይገባኛል። አስተዳደጋችን ሆኖ አንዳንዶቻችን ደግሞ ከአራት ወንጌሎች አየህ ማቴዎስ 28 አለው፣ ማርቆስ 16 አለው፣ ሉቃስ 24 ሆኖ 21 አለው፣ ደግሞ ወንጌል ዮሐንስ ከ95 96 ምዕራፎች ካየናቸው ከክርስቶስ ከመስቀሉ በፊት እምነትሽ ትንሽ ነው፣ እምነትሽ የጎደለ ነው፣ እምነትህ ታላቅ ነው ይል ነበር። እዩት፣ ከመስቀሉ በፊት ከመስቀል በኋላ ከትንሣኤ በኋላ እንዲያናገኘው ሮሜ 15:1 ያለው በእምነት ደከም ያለ ወንድም የሚለው እምነት አይደለም። ስጋ የሚበላ ጎመን ደግሞ የሚበላ የሚል ክርክር በተነሳ ጊዜ በእምነት የደከመ ነው፣ በመረዳቱ የደከመ ለማለት አንደርስታንድ ሂስ ኦር ሄር አንደርስታንድ ኦር ዚያር አንደርስታንድ ለማለት ነው። የሷ የሱ ወይ የነሱ መረዳት ነው እምነት ያለው እንጂ በአዲስ ኪዳን እኛ አማኞች የተባለን እምነት ስላለን እምነት የሌለው አማኝ የለም። መጽሐፍ ይናገራል። ሮሜ 12 ቁጥር 3 ሲናገር ለእያንዳንዳችሁ የተሰጠ እምነት እንዲያውም ለበሉ ትክክለኛ ወይ የተስተካከለ ወይም እኩል አይነት እምነት ነው የተሰጠን። በጣም ይገርማል። የተሰጠን እምነት አጉልቶ ሲያሳይ ማን ነው? ፔትር ሁለተኛ ጴጥሮስ 1:1-3 ለሁላችን የተሰጠች የተከበረች እምነት ይላል። አይገርማችሁ? ለሁላችን የተሰጠች የከበረች እምነት። እኔ ልጽፍላችሁ አስቤ ነበር። ስለ ብዙ ነገር አለ። ይሁዳ 1 ምዕራፍ ነው ያለው። ይሁዳ እንግዲህ የጌታ ኢየሱስ ክርስቶስ ወንድም ብሎ ነው የሚጀምረው አይደል ወገኖች? እዛ ላይ የጌታ ኢየሱስ ክርስቶስ ወንድም ሐዋርያው የጻፈልን ይሄ ነበር። ከቁጥር 1 እስከ ቁጥር 18 ካያችሁ ስለ በስጋ የሚገለጡ አሕዛብ ሆኖ አማኞች ሆኖ ቸርች የተቀላቀሉ እነሱ ማዕድ የሚያበላሹ ክፉዎች፣ ዝናብ የሌላቸው ደመና ብሎ ብዙ ነገር ስልጣናት ይሳደባሉ እያለ ይናገራቸዋል። ህልም አልመናል ብሎ የጸጋው መልእክት ያራክሳሉ ብሎ ይናገራል። 19 ግን እናንተ ግን ብሎ ወደኛ ይመጣል። በተቀደሰች እምነታችሁ በመንፈስ ቅዱስ የጸለያችሁ ራሳችሁ ያነጻችሁ ራሳችሁን ጠብቁ። በተቀደሰች እምነታችሁ አየ ለኛ የተሰጠ እምነት የረከሰ እምነትም አይደለም፣ የተቀደሰ የተፈጸመ እምነት። ይሄ የተቀደሰ ስላችሁ እዛው ቦታ ላይ ይሁዳ 1:3 ካያችሁት እኔ ልጽፍላችሁ ያሰብኩ ሌላ ርዕስ ነበር አለ ይሁዳ ራሱ ሐዋርያው። ግን ለሁላችንም የተሰጠች እምነት አድርገን እንድንጋደል አሁን ጻፍኩላችኋል። ገድሉ የጠራው በእምነታችን ነው። ስለዚህ ይሁዳ 1ኛ ምዕራፍ ብቻ በሁለት ስፍራ ምን ብሎናል? እምነት እንዳለን ተናግረዋል። ያቺ እምነት ውልውል፣ ፍርሃት፣ ጥርጥር የሌላት እምነት ነች። ሁለተኛ ጢሞቴዎስ 1:4-7 ካያችሁት ያ እምነት ያቺ እምነት ባንተ አለች፣ በእናትህ ነበረች፣ በአያትህ ደግሞ ነበረች። አያችሁ እየተተላለፈ የመጣ እምነት ነው ማለት ነው። አያቶ ለጢሞቴዎስ ለእናቱ ጢሞቴዎስን ጌታ አስቀበለቻት ማለት ነው። ጢሞቴዎስ ደግሞ እናቱን አስቀበለችው። ስለዚህ የተተላለፈ መልእክት ነው ያለው ማለት እምነቱ ምን ነው የሚለው ግን ጥርጥር የሌለው እምነት። ጥርጥር አእምሯችን ሊኖር ይችላል፣ ፍርሃት አእምሯችን ሊኖር ይችላል፣ ድንጋጤ አእምሯችን ሊኖር ይችላል። በመንፈሳችን ዳግም በተወለደ የኛ ማንነት የተቀመጠ እምነት ግን ፍርሃትም የለው ጥርጥርም የለው። ለዚህ ነው ገላትያ 5:22 ምን ነው የሚለው? የመንፈስ ፍሬ ግን ይላል። አሁን እሷ ጋር ስሞል ሌተር ኤስ ነው የሚላል። የመንፈሳችን ፍሬ ነው። መጽሐፍ ቅዱስ 3 መንፈሶች ይናገራል። የሰይጣን መንፈስ፣ የእግዚአብሔር መንፈስ፣ የሰው መንፈስ። የምንለይበት አንድ መንገድ በትግርኛችን አንዳንዱና አማርኛ በተለይ መንፈስ ብሎ የሚጠራው አለ። በ3 መንገድ ልንለየው እንችላለን። አንዱ አውዱ የጠበቀ ከሆነ ከላይ እስከታች አውዱ ጠብቀን ካገኘ ነው የማን መንፈስ መሆን ይገባናል። ሌላው ስራው በዛው መንፈስ የተሰራው ስራ የማን መሆን ይገባናል። ሶስተኛው ደግሞ በእንግሊዝኛ ቋንቋ ካፒታል ሌተር ኤስ ካለ ስለ መንፈስ ቅዱስ ነው። ስሞል ሌተር ኤስ ግን የሰው መንፈስ ወይ የሰይጣን መንፈስ ነው የሚያወራው። እናዛ ገላትያ 5:22 በመንፈሳችን ያለ ፍሬ ሲናገር እምነት ዋትኮል ፍቅር፣ ትዕግስት ካለ በኋላ እምነት ይላል። እምነት በመንፈሳችን አለ። ለእያንዳንዱ ሰው የተሰጠው እምነት ደግሞ ትክክልና እኩል ነው። ስለዚህ ነው ኤፌሶን 2:8 በጸጋ በእምነት ነው የዳናችሁ። ይህ ደግሞ የእግዚአብሔር ስጦታ እንጂ ከእናንተ አይደለም። ስጦታው ጸጋው ከእግዚአብሔር እምነት ከኛ የሚሉ ሰዎች አሉ ነው። እዛ ጋር የተናገረው ስጦታው ሁለቱ ጸጋውም እምነቱ። እንዲያው በትክክለኛ ቨርሽን በጸጋ በኩል የተሰጣችሁ እምነት ነው የሚለው ወንጌል ዮሐንስ 1:14 ወይ ወንጌል ዮሐንስ 1:17 እንዳለው ማለት ነው። እውነትና ጸጋ በክርስቶስ መጣ የሚለው ነው። the truth which is grace comes through Moses ነው የሚለው። ይህ ማለት ነው ትክክለኛው ጸጋ ማለት ደግሞ እምነት ትክክለኛው እውነትና ጸጋው የሚለው ትክክለኛው እውነት እሱ ደግሞ ጸጋው በክርስቶስ መጣ ነው የሚለው እና
እዚህ ላይ በጣም ማስተዋል ይገባናል። እንዳለው አንዳንድ ጊዜ እንትን አርጎ ጠጋ አርጎ ለምሳሌ ሮሜ 5:17 ምን ነው የሚለው? ትርፍ ጸጋ የተሰጠውና ጽድቅ የተሰጣቸው በሕይወት ነግሳሉ የሚለው ቃል እዛው የሚለው በጸጋው በኩል ስሩ ግሬስ በጸጋው በኩል ጽድቅ ለሰጣቸው ነው የሚለው። እንደዚህ ብሎ ነው በእንግሊዝኛ በተለይ አምፕሊፋይድ ቨርሽን ኒው ኪንግ ጄምስ ቨርሽን ሊቪንግ ባይብል የሚያብራራው። እኔ የፈለግኳት ግን ዛሬ ለእያንዳንዳችን እምነት ተሰጠ። አይገርማችሁ? ምን አይነት እምነት ነው የተሰጠ? ገላትያ 2:20 ሲናገር ሐዋርያ ጳውሎስ እኔ ያለሁት በወደደኝ ባፈቀረኝ ሕይወቱ በሰጠኝ ካለ በኋላ በሱ እምነት ነው ያለው። እሱም በማመን አይደለም። right now I am here by the faith of Jesus Christ ነው ያለው። በኢየሱስ ክርስቶስ አይነት እምነት እንጂ ክርስቶስን በማመን አይደለም። የተለያየ ነው ይሄ። የስታዩት ሁለተኛ ጴጥሮስ 1-3 የከበረች እምነት የሚለው ይሄ ነው። ስለዚህ ሮሜ ደግሞ 3:24-26 ካያችሁት ይሄ ነው የሚያብራራው። የተቀበልነው እምነት የማን እምነት ነው? የኛ እምነት አይደለም፣ የፈጠርነው አይደለም። የተቀበልነው እምነት የክርስቶስ በዚች ምድር ያለ ይሰራባት የነበረ እምነት ነው የተቀበልነው። ለዚህ ነው ወንጌል ዮሐንስ 14:12 ሲናገር እኔም የማደርገው ተአምር ታደርጋላችሁ፣ ከዚህ በላይም ታደርጋላችሁ እና ሰጥቶናል። የሚያደርግበት እምነት የምናደርግበት እምነት ሰጥቶናል። ስለዚህ አንቺ፣ አንተ፣ እኔ በሕይወት ደከምከም ብንልም እምነት አለን። አጋንት መምታት፣ በሽታን መምታት፣ አትሞስፌሩን መቀየር፣ እኛና ሌሎችን የሚሆን እምነት በውስጣችን አንድ ፎርስ፣ አንድ ኃይል አለ። እምነት የሚባል አለ። እምነት የሌለው አማኝ የለም። በአእምሯችን ተስፋ ልንቆርጥ፣ በአእምሯችን ልንደክም፣ በአስተሳሰባችን ሁኔታውን አይተን ሆፕለስ ልሆን እንችላለን። ግን እምነት የለንም ማለት አይደለም። እሳት ስለተደጎለ ብቻ ስለተሸፈነ ብቻ የለም ማለት እንደማይቻል ሁሉ በተደጎለው እምነታችሁ መንቀሳቀስ ትችላላችሁ። እናንተ የተባረካችሁ ናችሁ። እምነት የሌለው አማኝ የለም። ስማችን ራሱ አማኞች ነው። አማኞች ለእያንዳንዱ ሰው እምነት አለው። የሰጠን እምነት ደግሞ ለሁላችን ትክክልና እኩል ነው። ለአንዱ ሌላ እምነት አልሰጠውም። ይሄ አንደኛ ቆሮንቶስ 12:7-11 ያሉት 9 ስጦታዎች ለአንዱ እምነት የሚለው እሱ ሌላ ስጦታ እምነቱ ነው፣ ሌላ ነው። እንዴት ነው በህይወታችን የገባ የክርስቶስ እምነት ካልን ግን ሮሜ 10:17 faith comes by hearing and hearing the word of God። በክርስቶስን በማመን የክርስቶስን ቃል በሰማን ጊዜ አሜን ባልን ጊዜ ወደኛ መጣ። አሁን የሚሰራው አሁን የሚንቀሳቀሰው አንዱ መንገድ ቀጣይ የክርስቶስ መልእክት ስንሰማ ነው። ስለዚህ እምነት የሌለው አማኝ የለም። በቸርች መጥቶ እምነት ስለሌለባት ነው እምነት ያልተፈወሰ ነፃ ያልወጣ እኔ አገልጋይም የአገልጋይ እምነት የአማኝ እምነት ለሁላችን አለ። እምነት አልሰራም ሌላ ነገር ነው፣ መኖር ግን ሌላ ነው። ባንክ ያለ $1 ሚሊዮን አዛለ አላወጣሁም አልሰራም ሌላ ጉዳይ ነው። መኖሩ ግን እርግጠኛ መሆን አለበት። ስላልሰራ የለም ማለት የለብንም። መንፈሳችሁ ላይ እምነት አለ። ካንተ ጋር እምነት አለ፣ ውስጥሽ እምነት አለ፣ ውስጤ እምነት አለ። ብዙ ነገር መስራት የምንችል ሰዎች መሆናችን ራሳችንን ማመን ይገባናል። አንዳንድ ጊዜ ሰዎች ይሉናል የሆንከውን ያለፍከውን ምታልፍ ያለውን ከእምነት ማነስ ይላል። አንዱ ሌላው ደግሞ የሚበለጽገውም የሚባረከውም ምለው ከእምነቱ የተነሳ ይላሉ። ለነገሩ በረከት ብለው የሚጠራ አንድ ሰውዬ እንጂ በረከት አንድ ንብረትና ዕቃ አይደለም። ስሙ ደግሞ ክራይስት ይባላል። እዚህ ጋር በማመን ነው የክርስቶስ አንድ በረከታችን የክርስቶስ እምነት ማግኘታችን ነው። ጌታ ይባርካችሁ። እዚህ 4-5 ነገር ልናገር እንደነገርኳችሁ ነው። በአጭር ጊዜ በአማርኛ የሚጀመር ባይብል ስኩል ለማግኘት ኬብሮን አምሃሪክ ባይብል ስኩል ታች ያለው @gmail.com ተመዝገቡ፣ ወይ በዛ ያለ ቴሌፎን ቁጥር መመዝገብ ትችላላችሁ። ይፈልጋለሁ እኔ ማለት ይችላልላችሁ። ሌላ መጽሐፍት ናቸው 20 መጽሐፍት አሉ። 3 በእንግሊዝኛ ናቸው። What's my future? Spiritual warfare and the great benefits of praying tongues የሚለው ታላላቅ ጥቅሞች በልሳን መጸለይ የኔ ነገ ምንድነው መንፈሳዊ ውጊያ የሚለው በአማዞን.com ገብታችሁ አፖስትል ሕነሽ ወይም ሕነሽም ብላችሁ ማግኘት ትችላላችሁ ማለት ነው። ሌላው ፌስቡክ አለን፣ ትዊተር አለን፣ ቫይበር ደግሞ አለን። አድረስ ከሁሉ በላይ ዌብሳይት ደግሞ እንሰጣችኋለን። ተከታተሉን። ጌታ ይባርካችሁ። ሻሎም